ወደ ሁለተኛው ሰማይ ሲያርጉ ነብዩ ዒሳንና ነብዩላህ ያህያን አለይሂም ሰላም አገኙ። እነርሱም በደማቅ አቀባበል ተቀበሏቸው። ታዲያ በዚህ ሰማይ ላይ ጸጉራቸውን ለባዳ ወንዶች በማሳየታቸው ምክንያት ሴቶች በጸጉራቸው ተሰቅለው ሲቀጡ ተመለከቱ። ወደ ሶስተኛው ሰማይ ላይ ሲያርጉ በውበቱ የሚታወቀውን ነብዩላህ ዩሱፍን አለይሂ ሰላምን አገኙ። እርሳቸውም ተቀበሏቸው። በዚያም ሴቶችና ወንዶች እሳትን ሲበሉና እሳቱ ከሆዳቸው ሲወጣ ተመለከቱ። ጅብሪልንም ስለነሱ ሲጠይቁት እነዚህ የየቲሞችን ወይም ወላጅ አልባ ሕፃናትን ገንዘብ በግፍ የሚበሉ ናቸው አላቸው። ይህን አሰቃቂ ትዕይንት ያዩት ነብዩ አለይሂ ሰላም በሐዘን ተውጠው ጌታዬ ሆይ ሰሊም ሰሊም ሲሉ ጮሁ። ወደ አራተኛው ሰማይ ሲያርጉ ደግሞ ታላቁን ነብይ ነብዩላህ ኢድሪስን አለይሂ ሰላም አገኙ። እርሳቸውም በክብር ተቀበሏቸው። ነብዩ ኢድሪስን ካገኙ በኋላ እጅግ ዘግናኝ የሆነ ትዕይንትን ተመለከቱ። የሰዎች አፍ በመቀስ እስከ ጆሮአቸው ድረስ ሲሰነጠቅና